ሽሬ አውራጃ ዞማ መደባይ ታቦት በሚባል አካባቢ በሆኑ ሰንሰለታማ ትላልቅ ድንጋዮች መካከል የሚገኘው የቅድስት መስቀል ክብራ ገዳም። እዚህ አስደናቂ ገዳም ለመድረስ ከሽሬ ከተማ በእግር 6 ሰዓት መጓዝ ያስፈልጋል። ሐምሌ 27 ቀን ረፍቷ የሆነው ይህች ኢትዮጵያዊት ቅድስት የቅዱስ ላሊበላ ባለቤት ስትሆን ሁለቱን ያጋባቸው መልአኩ ቅዱስ ገብርኤል ነው። በቀን እልፍ እየሰገደች በታላቅ ተጋድሎ ስትኖር ጌታችን ተገልጦ ክብሯን ከ36ቱ ቅዱሳን አንስት ጋር እኩል መሆኑን ነግሯታል። ይህችም ቅድስት ብዙ ሐዋርያዊ አገልግሎት ፈጽማለች። ለምሳሌ በመስቀል ጦርነት ጊዜ ሙስሊሞች ከባህር ማዶ እየፈለሱ ወደ ኢትዮጵያ ሲመጡ በፍቅር እየተቀበለችና እያስተናገደች ሃይማኖትና ሕግ እግዚአብሔርን እያስተማረች ወደ ክርስትና እንዲገቡና እንዲጠመቁ አድርጋለች። መልአኩ ቅዱስ ገብርኤል ቅዱስ ላሊበላን ወደ ሰማይ ነጥቆ ወስዶ የሚያንጻቸውን የህንፃ ዲዛይኖችና ሌሎችንም ብዙ ሚስጥራትን ካሳየውና ወደ ምድር ከመለሰው በኋላ ድጋሚ ተገልጦለት እንዳንተ የተመረጠች ናት፣ እንደ ልብም ትሆናለች፣ ስራዋም ከስራ አያንስም፣ እርሷ የተመረጠች የእግዚአብሔር አገልጋይ ናትና በማለት መልአኩ የቅዱስ መስቀል ክብራን ንጽህናና ቅድስና መስክሮላታል። ቅዱስ ላሊበላ 11 እጅግ አስደናቂ የሆኑ ቤተ መቅደሶችን ከመላእክት ጋር ሲያንጽ ብታዩ ልቧ በመንፈሳዊ ተመስጦ ተሞልቶ እርሷም እግዚአብሔር ፈቅዶላት አስደናቂውን የአባ ሊባኖስን ቤተ መቅደስ ራሷ እንዳነጸችው መጽሐፈ ገድለ ቅዱስ ላሊበላ ያስረዳል። ቅዱስ መስቀል ክብራ ወደ ትግራይ እየመራ የወሰዳት መልአኩ ቅዱስ ገብርኤል ነው። እርሷን በትግራይ ቅዱስ ሚካኤል እንዲጠብቃት ከተዋት በኋላ ቅዱስ ላሊበላን ደግሞ ወደ ኢየሩሳሌምና ወደ መንግስተ ሰማያት አውጥቶታል። ቅዱስ መስቀል ክብራም በትግራይ ሆና መልአኩ እየጠበቃት ከሰው ተለይታ በታላቅ ተጋድሎ ኖራለች። ረድኤት በረከቷ ይደርብን፣ በጸሎቷ ይማረን። ስብሐት ለእግዚአብሔር።